ነገ ጥር 11 ጥምቀትን ማግኘት ያልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ በስደት ላይ ያላችሁ፣ በአረብ አገር ያላችሁ፣ በውጭ አገር ያላችሁ፣ ቤተክርስቲያን የሌለበት የአህዛብ አገር ላይ ያላችሁ፣ ነገር ግን ኦርቶዶክሶች ክርስቲያኖች ሆናችሁ የብርሃነ ጥምቀቱን በረከት ማግኘት ያልቻላችሁ ሰዎች፣ መስቀል አደባባይ ሂዳችሁ መጠመቅ ያልቻላችሁ ሰዎች፣ የጠመቃ ቦታ ላይ ሂዳችሁ መጠመቅ ያልቻላችሁ ሰዎች ምን ማድረግ አለባችሁ ነው። ይህን ቪዲዮ ቀድሜ ነበር መስራት የነበረብኝ። በውጭ አገር በአረብ አገር ላሉ ሰዎች እጅግ በጣም የሚጠቅም ቪዲዮ ስለሆነ ይሄ ቪዲዮ የደረሳችሁ ህዝበ ክርስቲያኖች በሙሉ አደራ ብያለሁ። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የማትችሉ ሰዎች ደግሞ በውጭ አገር በአረብ አገር በስደት አገር ያሉ ሰዎችን ሜንሽን እያደረጋችሁ የምታውቋቸውን ሰዎች ሜንሽን እያደረጋችሁ ይሄ ቪዲዮ እንዲደርሳቸው አድርጉልኝ። እሺ፣ የነገው ቀን ጥር 11 ከጌታችን አበይት በዓላት ውስጥ አንዱ ትልቁ በዓል ነው፣ ጥምቀተ ክርስቶስ። በዚህ ቀን ምን ታደርጋላችሁ ማለት ነው? ለምሳሌ የቀን ተቀን ጸሎታችሁ አለ። ለምሳሌ የዘወትር ጸሎት አለ፣ መዝሙረ ዳዊት አለ፣ ውዳሴ ማርያም አለ። ከዛም ስትጨርሱ ደግሞ የወዲስዋ መላእክት፣ አንቀጸ ብርሃን፣ ሰኔ ጎለጎታ፣ አርጋኖን፣ ሌሎችም ድርሳናትና ገድላት ሊኖሩ ይችላሉ። ታዲያ ይህንን የዕለቱን ጸሎት ከመጀመራችሁ በፊት መጀመሪያ ውሃ ቀድታችሁ በዕቃ ታዘጋጁና ከፊታችሁ ላይ ታስቀምጣላችሁ። አዎ ውሃውን ካዘጋጃችሁ በኋላ ውሃውን ክፍት አድርጋችሁ ጸሎታችሁን ትጀምራላችሁ ማለት ነው። ቅድም ያልኩትን ለምሳሌ ከዘወትር ጸሎት ትጀምራላችሁ። ከዛ መዝሙረ ዳዊት አለ። ከዛ በኋላ የውዳሴ ማርያም አለ፣ የወዲስዋ መላእክት አለ፣ አንቀጸ ብርሃን አለ።